ሰላም ጋይስ እንዴት ናችሁ? ዛሬ ስለ ታይፕ ኤንድ ፖርታልስ ኦፍ ቻርት ስለ ማርኬት ስትራክቸር ሪዲንግ ኤንድ ኤግዛምፕሎቹን አፕ ትሬንድ ምንድነው ዳውን ትሬንድ ሬንጅ ማርኬት የምንላቸው ምንድናቸው የሚሉትን እናያለን። የመጀመሪያው ስለ ቻርት ታይፕ ስናነሳ ሶስት አይነት ቻርት ታይፕ አለ። አንደኛው ባር ቻርት የምንለው ነው። ላይክ ዚስ ዋን ይሄ ባር ቻርት ይባላል። የመጀመሪያው የምንጠቀምበት አይነት የቻርት አይነት ባር ቻርት የምንለው ይሄ ነው። ይሄ የቤሪሽ ማርኬት ቢሆን ለምሳሌ ፕራይስ ምን ይነግረናል? ይሄ ኢንፎርሜሽኑ እንደ ባር ቻርት ሆኖ የምንጠቀምበት ፕራይስ እዚህ ጋር ኦፕን አድርጎ የቱ ጋር ዘጋ ማለት ነው። እዚህ ጋር ዘጋ የተወሰነ ወደታች ወርዶ ሪትሬስ አድርጎ የተወሰነ እዚህ ጋር ዘጋ። ይሄ ለምሳሌ ዳይሊ ወይ ደግሞ መንዝሊ ዊክሊ ቻርት ቢሆን ይሄን የሚያሳየን ይሄ ካንድል ኢንፎርሜሽን በባር ቻርት ከሆነ በእንደዚህ አይነት መልኩ ነው ባር ቻርት ከሆነ ኢንፎርሜሽን የሚያቀርብልን። ለውን እንትን ይላል የዘጋበትን የከፈተበትን ፕራይስ ያሳየናል። ሌላው የሌላ አይነት ሁለተኛውን ስናይ ግን ላይን ቻርት የምንለው ነው። ላይን ቻርት ከሆነ ኢንፎርሜሽን አይሰጠንም። ላይክ እንዴት ነው ፕራይስ ወደታች ወደ ላይ የሚለውን እንትን ነው እንጂ የሚያሳየን ፓተርኖችን ለማየት በቀላሉ ይጠቅመናል። ግን የቱ ጋር ከፍቶ የቱ ዘጋ የሚለውን በየታይም ፍሬሙ እየቀያየርን ብናየው ያን ያህል ግልጽ ኢንፎርሜሽን አይሰጠንም ማለት ነው። ይሄ ሁለተኛው የምንጠቀምበት አይነት እንትን የቻርት አይነት ላይን ቻርት ይባላል ማለት ነው። ሶስተኛው ቻርት ብዙ ጊዜ እየተጠቀምንበት አሁን ላይም ብዙ ተጠቃሚ ያለው ምንድነው ካንድልስቲክስ የሚባለው ነው። ካንድልስቲክስ ማለት የሻማ አይነት ቅርጽ ያላቸው ካንድሎች ናቸው። እነሱ ምንድነው ክሊር ኢንፎርሜሽን የያዙ ናቸው። ስለዚህ የቱ ጋር ከፈተ፣ የቱ ጋር ዘጋ፣ የቱ ጋር እንትን አለ የሚለውን ይሄ ኢንፎርሜሽኖችን አጠቃላይ የሚይዘው የቱ ጋር ብዙ ባየር ነበር፣ የቱ ጋር ብዙ ሴለር ነበር የሚለውን ኢንፎርሜሽን ክሊር ያሳየናል ማለት ነው። ከሌሎቹ በተለየ ኢንፎርሜሽን የሰጠን ነው ይሄ ጃፓኖች ፈለሰፉት እየተባለ እንትን ካንድልስቲክስ የሚባለው ማለት ነው። ሶ ይሄ ዊኩን ምን ኢንዲኬት ያደርጋል፣ ቦዲው ምንድነው ኢንዲኬት የሚያደርገው የሚለውን እያንዳንዱ ኢንፎርሜሽን አለው። ፕራይስ ለምን እዚህ ጋር ሪትሬስ አደረገ ምናምን የሚለውት እያንዳንዱ እንትን ማለት ነው። የቻርት አይነቶች አሉ ማለት ነው። የቱ ጋር ገብተን ነው የማየው? እዚህ ጋር ትመጣችሁ ለምሳሌ ከሶስቱ ልናያቸው እንችላለን በኤግዛምፕል ማለት ነው። ሶ ምንድነው የምናደርገው? ይሄ ሌፍት ሃንድ ሳይድ ያለው ጋር ታይም ፍሬም ምናምን የሚለው ጋር እዚህ ጋር ካንድል የሚል አለ። እዚህ ጋር የፈለጋችሁትን መጣችሁ መምረጥ ትችላላችሁ። ለምሳሌ አሁን ያለነው ጂቢፒዩኤስዲ ላይ ነው። ይሄ የካንድል ኢንፎርሜሽን ነው። ይሄ የካንድልስቲክስ ነው። አንድ ፕራይስ ከዚህ ወጥቶ ለምሳሌ ይሄን ፕራይስ ብናይ ይሄ ፕራይስ መጀመሪያ የት ነው የከፈተው? ፕራይስ እዚህ ጋር ከፈተ። ከዛ የተወሰነው ወጣ። ምንድነው ያደረገው? እዚህ ጋር ከፍቶ ወጣ የተወሰነ አይደል? ከዛ ሙሉ ሴለሮች ሲቆጣጠሩ ፕራይስ መጥቶ የት ነው የዘጋው? እዚህ ጋር ነው ማለት ነው። ስለዚህ ይሄ እያንዳንዱ ኢንፎርሜሽን ስላለው ይሄ ካንድልስቲክስ ነው ማለት ነው። ሁለተኛው የምንለው ባር ቻርት ነው። ያ በባር ቻርት ከለሩን ቀይራችሁ ባር ቻርት እንደዚህ ነው የሚያመለክተው እንዳልኳችሁ። እንደ ካንድልስቲክስ አይደለም። የተወሰነ ኢንፎርሜሽን ከላይን ቻርት ቢሻልም ግን ክሊር ኢንፎርሜሽን ስለማይሰጠን ፕራይስ ምን የከፈተበትና የዘጋበትን ብቻ ነው የሚነግረንና ለዛ ነው ይሄ ባር ቻርት የምንለው ይሄ ነው። ሌላው ደግሞ ያው ላይን ቻርት ነው። በላይን ስፖቶችን ነው ፓተርን ምናምን እንትን ለማለት ይጠቅመናል። ፓተርኖችን ትሬድ የምናደርግ ከሆነ በቀላሉ ስፖት ለማድረግ ይጠቅመናል። ግን ፕራይስ ምን እያደረገ ነው የሚለውን ክሊር ላይ አያሳየንም ማለት ነው። ሶ የነኚህ የቻርት አይነቶቹ እነኚህ ናቸው። ስለዚህ ክሊር ኢንፎርሜሽን የሚሰጠን ፕራይስ መቼ ዘጋ፣ መቼ ተከፈተ፣ ባየሮችን የሴለሮችን ተጽዕኖ ምናምን ለማወቅ ዲማንድና ሰፕላይን ኢቭን ለማወቅ ምንድነው የሚጠቅመን? ካንድልስቲክስ ነው ማለት ነው። ስለዚህ ካንድልስቲክስ ምንድነው ልንጠቀም እንችላለን። ሌላው የማርኬት ስትራክቸር ነው። ማርኬት ስትራክቸር አንድ ትሬደር ያው ግድ ማርኬቱን ማንበብ አለበት። ግዴታ ካላነበበ ትሬድ እያደረገ አይደለም ማለት ነው። ስለዚህ ፕራይስ ምን እያደረገ ነው የሚለውን ግዴታ ማርኬት ትሬዲንግ ያስፈልጋል ማለት ነው። የመጀመሪያው ለምሳሌ አንድ ማርኬት ወደ ላይ እየወጣ ነው ብለን የምናስበው ምን ሲያደርግ ነው የሚለውን ስናይ ፕራይስ ምን እያደረገ ሲሄድ ነው? ከፍተኛ ፕራይሱን እያሻሻለ ሲሄድ ነው ማለት ነው አይደል? ለምሳሌ ይሄ ለምሳሌ ምንድነው አፕ ትሬንድ የሆነ ማርኬት ነው። ማርኬት ቀጥ ብሎ አይሄድም። የተወሰነ ሪትሬስ እያደረገ እየሞላ እያስተካከለ እየወጣ እንደዚህ ነው የሚሄደው። ሶ በዚህ ማርኬት ውስጥ ይሄ ምንድነው አፕ ትሬንድ የሆነ ማርኬት ነው። ምን እያደረገ ነው? አፕ የሆነ ቡሊሽ ስትራክቸር ነው ያለው። ምንድነው ቀጥ እያለ ነው ሄደው። ይሄ ምንድነው? ስለዚህ ይሄ ማርኬት ስናነብ ምንድነው ያደረገ የምንለው
ለምሳሌ ይሄ የመነሻው ሲሆን ምንድነው የሚሆነው? ይሄ ሎወር ምንድነው? ከዚህኛው ያንሳል። ዝቅተኛ ፕራይስ ነው አይደል? ሎወር ለምሳሌ አፕ ትሬንድ ላይ ከሆነ ምንድነው የምንለው? በሲምፖል ስናደርገው ኤልኤች እናደርገዋለን። ሎወር ሃይ ማለት ነው። አፕ ትሬንድ ላይ የሆነ ፕራይስ ኪ ፖይንት ነክቶ እየተመለሰ ከሆነ ማለት ነው። ይሄኛ ግን ምን ይባላል? ይሄኛ ሃየር ሃይ ይባላል። ሃየር ሃይ ይባላል አይደል? ሶ ይሄኛው ሃየር ሃይ ከሆነ ከዚህ የሚያንሰው ደግሞ ምን ይሆናል? ሎወር ሃይ ማለት ነው አይደል? ይሄኛው ሎወር ሃይ ይሆናል። ሎወር ሃይ ይሆናል። ከዛ ይሄኛው ከዚህ እያነሰ ከሄደ ይሄኛን ደግሞ ከፍተኛውን ፕራይስ ሲያሻሽለው አሁንም ሃየር ሃይ እያደረገ ፕራይስ እየሄደ ነው ብለን ነው የምናነበው ማለት ነው። ማርኬቱን ስናነብ እንደዚህ ነው። ይሄ የነበረው ሃየር ሃይ ዝቅ ሲል ሎወር ሃይ ነው። ከዚህኛው ዝቅ ስለሚል ሎወር ሃይ እንለዋለን። ይሄንን ፕራይስ ከፍተኛ ፕራይሱን ደግሞ ሲያሻሽለው ሃየር ሃይ የዚህኛው ሃየር ሃይ ማለት ነው። የዚህ ሃየር ደግሞ ዝቅ እያለ ሲሄድ ሪትሬስ እያደረገ ፕራይስ መሙላት ያለበትን ጋፕ ወይ ኢንተርናል እየሞላ ሲሄድ ምን እያደረገ ነው? ሪትሬስ ባደረገ ቁጥር ምን እንለዋለን? ሎወር ሃይ እንለዋለን። ይሄ አፕ ትሬንድ ማርኬት ላይ ማለት ነው። ዘ ሴም ቲንግ ፕራይስ እንደዚሁ እያደረገ ይቀጥላል። ሃየር ነው እያለ ይቀጥላል። ሶ ይሄ ምንድነው? አፕ ትሬንድ ነው። ማርኬት አፕ ትሬንድ ሲሆን ነው። ማርኬት ቀጥ ብሎ ደግሞ እንደዛ አይሄድም። ምን ያደርጋል? ለምሳሌ ፕራይስ ከዚህ በኋላ ይሄንን ማሻሻል ያቅተውና ምን ያደርጋል? ይመለስና ወደታች ደግሞ ምን ማለት ዳውን ትሬንድ ይጀምራል። ይሄንን ማሻሻል ያቅተዋል። ከዛ ምን ያደርጋል? አሁንም ወደታች ይወርዳል። የታችኛው ምን እያደረገ ነው? እያሻሻለ ነው። የላይኛውን ግን ማሻሻል አልቻለም። ፕራይስ ምን እየሆነ ነው ማለት ነው? ወደታች እየወረደ ዳውን ትሬንድ እንላለን ማለት ነው። አሁን ደግሞ ዳውን ትሬንድ እንላለን ማለት ነው። ሶ ይሄ በሆነበት ሁኔታ ይሄ እንደዚህ ከሆነ ሶ ምን እየሆነ ነው ማለት ነው? ፕራይስ አሁን ዳውን ትሬንድ ነው። ምንድነው ስትራክቸር ምን ብሏል? ቀይሯል። ሶ ይሄ እንደዚህ ከሆነ ይሄ ምንድነው የምንለው? ሎወር ሃይ ነው የምንለው። ምክንያቱም ከዚህኛው ከሃየሩ ማሻሻል ስላልቻለ ምን እንለዋለን? ሎወር ሃይ እንለዋለን። ይሄኛው ደግሞ ከዚህኛው ዝቅተኛ ፕራይስ ስለሆነ ይሄኛው ደግሞ ዝቅተኛ ከሎወር ሃዩም ራሱ ዝቅ ያለ ስለሆነ ሎወር እንለዋለን ማለት ነው። እንደዚህ እያደረግን ነው ማርኬትን የምናነበው። ከዚህኛው ከፍ ስለሚል ይሄ ደግሞ ሎወር ነው፣ ግን ከዚህ ከሎወሩ ደግሞ ምንድነው? ሃይ ነው። ሎወር ሃይ እንላለን ማለት ነው። ይሄ ኔክስት ምን እንላለን? እዚህ ጋር ሎወር ሎው፣ ከዛስ ምን እንላለን? ሎወር ሃይ እንላለን። ፕራይስ በዚህ መልኩ ነው ልናነብ የምንችለው ማለት ነው። ምን እያደረግን ሎወር ሃይ ሎወር ሎው እያለን የምናነበው በዚህ መልኩ ነው ማለት ነው። ሶ እንደዚህ እያነበብን ከቀጠልን ከዛ ምንድነው ፕራይስ ሬንጅ የምንለው ደግሞ አለ። ሶስተኛው የማርኬት ስትራክቸር አይነት ማለት ነው። ፕራይስ ምን ሲያደርግ ነው ሬንጅ የምንለው? ፕራይስ ሎወር ሎውንም ወይ ደግሞ ሃየር ሃዩንም ማሻሻል ሲችል ሲቀር ማለት ነው። ፕራይስ ወደታች ወረደ ስንለው ተመልሶ ምን ይላል? ይመጣል። አይ አሁን ወጣ ስንለው ደግሞ ምን ይላል? ይወርዳል። ወጣ ስንለው ዘ ሴም ቲንግ ይሄ ምን ይባላል? ሬንጅ ወይንም ሳይድ ዌይ ልንለው እንችላለን፣ ወይ ደግሞ ኮንሶሊዴሽን ልንለው እንችላለን። ፕራይስ እንደዚህ ሊሆን የሚችልበት ወቅት አለ። ይሄ ምን ፕራይስ በዚህ ላይ ትሬድ ለማድረግ ትንሽ አስቸጋሪ ነው። ምክንያቱም ምንድነው ስትራክቸሩን አለየንም። ለምሳሌ እዚህ ጋር ፕራይስ አሁን ሃየር ሃይ እየሰራ ነው ብለን ካሰብን ፕራይስ ምን እናደርጋለን? እዚህ ጋር ፕራይስ ሲመጣ በቃ ምን እናደርጋለን? ባይ እንላለን አይደል? ምክንያቱም ሃየር ሃይ ሊሰራ ነው ብለን። ይሄ ግን ሃየር ሃይ አይሰራም፣ ሎወር አይሰራም። ምን እያደረገ ነው? ሬንጅ ማርኬት ነው የሆነው። ከዚህ ሬንጅ ውስጥ መውጣት አልቻለም። ይሄ እንደውም አንዳንዴ ወረስት የሆነ ማርኬት የሚሆንበት ሰዓት ነው እዚህ ላይ መግባት ለትሬድ ለማድረግ፣ ምክንያቱም ስትራክቸሩ ክሊር ስላልሆነ ማለት ነው። ሶ ይሄ በዚህ መልኩ ነው ልንረዳው የምንችለው። ይሄንን በቻርት እናይና ትምህርታችንን እናጠቃልላለን ማለት ነው። እነኚህን የምታቸው ማርኬት ስትራክቸር፣ ስለዚህ አፕ ትሬንድ፣ ዳውን ትሬንድ እና ሬንጅ የምንላቸው እነኚህ ናቸው። ስለዚህ በዚህ መልኩ ነው ልታነቡ የምችሉት ማለት ነው። ለምሳሌ ይሄ የጂዩ ዳይሊ ቻርት ነው። ስለዚህ አሁን ዳይሊ ቻርትም እሱ ታይም ፍሬሙ ምንም እንትን አይልም፣ ችግር የለውም። ምክንያቱም ፕራይስ በየትኛውም ታይም ፍሬም አንድ አይነት የሆነ እንትን ስለሆነ የሚያሳየው ፓተርን ስለሆነ የሚያሳየው ራሱን ስለሆነ ሁሌ የሚደግመው፣ ስለዚህ ያንን ማየት ትችላላችሁ። ስለምሳሌ የዚህ ፕራይስ ለምሳሌ አሁን ይሄ ምንድነው? አፕ ትሬንድ ማርኬት ነው የሚባለው አይደል? ሶ ይሄን አፕ ትሬንድ ማርኬት ፕራይስ ምን አደረገ የሚል ነው አጠር አድርገን ለማየት እንሞክራለን። ሶ ፕራይስ
እዚህ ጋር የሆነ ነገር ቼክ አድርጓል እንላለን። አይሲቲ ምናምን እንትን ከሆናችሁ ለምሳሌ እዚህ ጋር ኢንተርናል አለው ፕራይስ ይሄን ቼክ አደረገ። ይሄን ቼክ ካደረገ በኋላ ምንድን አደረገው? ይሄን ምን አደረገ? አክቹዋሊ ከዚህ ጋር ማርኬት ስትራክቸር ሽፍት አደረገ ልንል እንችላለን አይደል? ፕራይስ እዚህ ጋር ማርኬት ስትራክቸር ሽፍት አደረገ ካልን ፕራይስ እዚህ ጋር መጥቶ ምንድነው ብሬክ ኦፍ ስትራክቸር አድርገ ነው የምንለው። ብሬክ ኦፍ ስትራክቸር አድርገ ነው የምንለው። ይሄንን ካደረገ በኋላ ስለዚህ የዚህ ሃይ ይሄ ምንድነው ከዚህኛው ከነበረው ከዚህ ለምሳሌ ከዚህ ጋር ከነበረው ለው ይሄ ከፍ ያለ ሃይ ነው አይደል? ምን እናደርጋለን? ይሄ ብሬክ ኦፍ ስትራክቸር አረገ ብለን ወይ ደግሞ ምን እንለዋለን? ይሄ ብሬክ ኦፍ ስትራክቸር ካረገ በኋላ ታዲያ እንደዛ እናድርገው። ይሄ ብሬክ ኦፍ ስትራክቸር ካረገ በኋላ ብሬክ ኦፍ ስትራክቸር አድርጓል። ይሄ ለው ምንድነው የሚሆነው? ለው ሃይ ነው የሚሆነው አይደል? ይሄ ፕራይስ ይሄንን ማሻሻል ስላልቻለ ሎወር ሃይ ሆኗል። ወደታች ይሄን ቢያሻሽል ኖሮ ፕራይስ ቀጥሎ ይሄንን አሻሽሎት ቢሆን ኖሮ ፕራይስ እንደዚህ አድርጎ ለምሳሌ እንደዚህ ቢሆን ኖሮ ይሄንን ስላሻሻለው ሎወር ሎው እንለው ነበር። አሁን ግን ይሄ ማሻሻል አይደለም ሎወር ሃይ ሆኗል። ይሄ ከዛ ኔክስት ምን እንላለን? ይሄ ነው ከፍተኛ ፕራይስ አይደል? this one ይሄ ደግሞ ምን ነው ሃይ እንላለን ፕራይስ እዚህ ጋር ከዛ ይሄ ደግሞ ይሄ ሎወር ሎው ይሄን ማሻሻል አልቻለም ገና ላይ ነው። ስለዚህ ይሄ ደግሞ ምን ይባላል? ሎወር ሃይ እንላለን ማለት ነው። እንደዚህ ያደረግን ነው ፕራይስን የምናነበው። ከዛ ኔክስት የቱ ጋር ነው ሃየር ሃይ አለው? ይሄው እዚህ ጋር ሃየር ሃይ አለ። ሃየር ሃይ አለ። ከዛ እዚህ ጋር ምን አለ? ሎወር ሎው አለ። እዚህ ጋር ምን አለ? ይሄው ሎወር ሎው አለ። ስለዚህ እንደዚህ ያለ ነው ፕራይስን የምናነበው ማለት ነው። ከዚህ ቀጥሎ የትኛው ነው? ይቺን ይሄ የዳውን ትሬድን ስናይ ዳውን ትሬንድ የሆነው ማርኬት ስናይ ማርኬት ለምሳሌ ይሄ ዩሮሲድ ነው። ለምሳሌ ይሄንን ስዊንግ ብናይ ይሄን የፕራይስ ሌግ ብናየው ከዚህ ጀምሮ እስከዚህ ዳውን ትሬንድ ነው። የዳውን ትሬንዱን ስናይ ደግሞ ፕራይስ እንዴት ነው የምናነበው የሚለውን ለምሳሌ ይሄ 4 ሃወር ነው። ስለዚህ ፕራይስ እዚህ ጋር ቼንጅ ኦፍ ካራክተር ሰጠን ብለን ብናስብ ምንድነው የምናደርገው? ፕራይስ የመጀመሪያው ይሄ ከዚህ ፕራይስ ዝቅተኛ ፕራይስ የተሰራው እዚህ ጋር ነው አይደል? ሃየር ሎው ማነው ሎወር ሃይ የምንለው ይሄንን ነው። ከዚህ ሃይ ከፍተኛ ፕራይስ ዝቅተኛ ፕራይስ የተሰራው ይሄ ነው። ይሄንን ዝቅተኛ ፕራይስ እንዲሰራ ያደረገችው ደግሞ ሎዋ የቷ ናት? this one አይደል? ሎወር ሎው ከዛ ይቺኝትን አሻሽሎ ከዛ ደግሞ ትንሽ ከፍ ያለ ፕራይስ የሰጠው የትኛው ነው? this one ሎወር ሎው ይሄኛ ደግሞ ሎወር ሃይ ከዛ ፕራይስ ይሄንን አሻሻለና ከዛ ይሄን ምን ሰጠ? ሎወር ሎው ሰጠ። ከዛ ይሄ ሎወር ሎው የሰራው ትንሽ ከፍ ያለች ደግሞ የትኛው ነው? ከዚህኛው ዝቅ ያለው ይሄኛው ማለት ነው ሎወር ሃይ ይሄ ነው። ከዛ ኔክስት ይሄንን ያሻሻለው ዝቅተኛ ፕራይስ የትኛው ነው? ይሄ ነው ሎወር ሎው ከዚህኛው ዝቅ ያለው ፕራይስ ለሁለተኛ ያሻሻለው ደግሞ ዳውን ትሬንድ ስለሆነ ማርኬቱ ምንድነው ይሄ ደግሞ ሎወር ሃይ እንላለን ማለት ነው። ስለዚህ በዚህ መልኩ ስፖት እያደረጋችሁ ማርኬት ማንበብ ትችላላችሁ። ስለዚህ ይሄ እንደዚህ አይነት ትሬንድ ሲሆን ፕራይስ በቀላሉ ትሬድ ለማድረግ አመቺ ይሆናል ማለት ነው። ስለዚህ በዛ መልኩ መረዳት ትችላላችሁ። ይሄ ዳውን ትሬንድ ማርኬት ሲሆን ነው። አፕ ትሬንድም ቅድም እንዳሳየኋችሁ በዛ መልኩ መረዳት ትችላላችሁ። ሌላው ሳይድ ሳይድ ወይንም ሬንጅ ኮንሶሊዴት አደረገ የምንለው ኮንሶሊዴት ወይንም ሬንጅ ፕራይስ አደረገ የምንለው ምን ሲያደርግ ነው የሚለውን እንዴ ሳይድ ዌይ የምንለው ደግሞ ፕራይስ እንዳልኳችሁ የትም ሳይሄድ ማለት ነው። ፕራይስ አንድ ቦታ ላይ ወደ ታችም ወደ ላይም ሁሉንም ማሻሻል ሳይችል ሲቀር ማለት ነው። እንደዚህ ሲሆን እንደዚህ ሲሆን ይሄ ምን ይባላል? ሳይድ ዌይ። ለምሳሌ ይሄን ማርኬት እንመልከት። ፕራይስ ከዚህ ሰዓት ጀምሮ እስከዚህ ሰዓት ባለው ድረስ ፕራይስ የት ሄዷል? የትም አልሄደም ማለት ኦልሞስት በሆነ ሬንጅ ውስጥ ነው እንደዚህ እያሄደ ያለው። ያው አሁን ይሄ ማክሰኞ ዕለት በኒውዮርክ 6 ሰዓት ጀምሮ እስከ ሮብ በቃ እስከ ሐሙስ ጠዋት ማለት ነው። እንግዲህ ሁለት ቀን ማለት ነው ኦልሞስት ይሄ ሬንጅ ነበረ። በቃ ፕራይስ የትም እየሄደ አልነበረም። ይሄ እንደዚህ በሚሆንበት ሰዓት ነው ሬንጅ ማርኬት የምንለው። ብዙ ለትሬድ ለማድረግ እዚህ ጋር ብትገቡ ፕራይስ እዚህ ጋር ብትገቡ ተመልሶ መጣ። ወረደ ስትሉት ይሄው ተመልሶ ይመጣል።
አሁን በቃ አይ ወርዷል ስትሉ ደግሞ ምን አለ መጣ። ስለዚህ በዚህ ኮንዲሽን ውስጥ ያለ ሬንጅ ማርኬት የምንለው ይሄ ነው ማለት ነው። ስለዚህ ይህንን ይመስላል የዛሬው ትምህርታችን። አመሰግናለሁ። ታንክ ዩ